ሰላም ቤተሰብ እንዴት ናችሁ? እኔ ያለሁ ይመስገን። ዛሬ እዚህ ጋር እንግሊዝኛ አረፍተ ነገሮችን ንግግሮችን እናያለን። አብራችሁን ጋር ሁኑ። Are you sure? Are you sure? Are you sure? Are you sure? እርግጠኛ ነህ? እርግጠኛ ነህ ማለት ነው። እርግጠኛ ነህ። አሁን የሆነ ነገር እርግጠኛ መሆን ስትናገሩ Are you sure? ትላላችሁ። ከዛ እሱ ደግሞ እርግጠኛ ከሆነ ይላል I'm sure. እርግጠኛ ነኝ ብሎ ይመልሳል ማለት ነው። ከዛ በቀጠል ደግሞ Are you done ማለት ደግሞ ጨርሰሃል I'm done ማለት ጨርሻለሁ። ጨርስ እናንተ አሁን ሲጨርሱ I'm done ትላላችሁ ማለት ነው። Are you here ማለት ደግሞ Are you here መጥተሃል ማለት ነው። Are you here መጥተሃል፣ እዚህ ነህ መጥተሃል ማለት ነው። I'm here ማለት ደግሞ I'm here ማለት ደግሞ ምን ማለት ነው? መጥቻለሁ። ኦኬ እንቀጥል። Are you ready ማለት ደግሞ ዝግጁ ነህ። Are you ready ዝግጁ ነህ? I'm ready ዝግጁ ነኝ I'm ready አላችሁ። ወደ ልትወጡ ስትፈልጉ ስትጠይቁት Are you ready ታላችሁ። ዝግጁ ነህ ማለት ነው። I'm ready ደግሞ ዝግጁ ነኝ ማለት ነው። Are you kidding ማለት ደግሞ እየቀለድክ ነው ማለት ነው። I'm kidding አሁን ደግሞ ምላሽ ሲሆን እየቀለድኩ ነው። just I'm kidding ስትሉ ምላሽ እየቀለድኩ ነው። Are you kidding ስትሉ ደግሞ ጥያቄ ነው የሚሆነው ማለት ነው። እየቀለድክ ነው ታጅጥቃችሁ። Are you student ማለት ደግሞ ማለት ነው ተማሪ ነህ ስትሉ Are you student ተማሪ ከሆናችሁ ደግሞ I'm student ተማሪ ነኝ። እንቀጥል። Remember me ማለት ደግሞ አስታውሰኝ እንዳትረሰኝ አስታውሰኝ ስትሉ Remember me ትላላችሁ። Remember me ማለት አስታውሰኝ ማለት ነው። ስለዚህ አስታውሳለሁ ስትሉ ደግሞ I remember you ስትሉ ምንድነው? አስታውስሃለሁ። ከዛም I remember this place ማለት ደግሞ I remember this place ማለት ደግሞ ይህን ቦታ አስታውሰዋለሁ ማለት ነው። Do you remember me ታስታውሰኛለህ ማለት ነው። Do you remember me ታስታውሰኛለህ? ተረቃችሁ ከርቅ ሰዓት በኋላ የሆነ ሰው ስትገናኙ እኔን ታስታውሰኛለህ ስትሉ Do you remember me ትላላችሁ ማለት ነው። ከዛ Don't you remember me ማለት ነው አታስታውሰኝም፣ ጠፍቼብሃለሁ እንደማለት ነው። አታስታውሰኝም Don't you remember me አታስታውሰኝም ማለት ነው። ኦኬ remember me to your sisters ማለት ደግሞ remember me
ቱ ዮር ሲስተርስ። እዚህ ጋ አሁን እህትህን ሰላም በልልኝ፣ እህትህን ሰላም በልልኝ ስትሉ ትጠቀማላችሁ ማለት ነው። የዛሬ ትምህርታችን ይመስላል። ቤቱን ላይክ፣ ሰብስክራይብ አድርጉ። ከዛ ተረጋግጡ። አመሰግናለሁ። አብረን ያስቀይ ባይ